አንገብግበኝ። ሰላም ነው ወይ ቤተሰቦች? ሰላም ነው። ዛሬም እንደተለመደው ባባበዱ ቪዲዮዎች ተገናኝተናል። ሌትስ ጎ። ቪዲዮን ከመጀመራችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ደግሞ ከዝናናችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። ይመቻችሁ። ቢኒ ሪያክት ከኔ ጋር ባትተዋወቅ ይሻላል ወይስ ልታረግ? ባልተዋወቃ? አዎ ከኔ ጋር ባትተዋወቅ ወይስ ልታረግብኝ? ካንቺ ጋር ባልተዋወቅ ይሻላል። መተዋወቅ የሚቆጭህ ማለት ነው። ቦካ ነገር ቦካ። እሺ ቺት ባረገብሽ ወይ ቺትም ባላረገብሽም ባልተዋወቅሽም ጭራሽ ጥያቄው ጋር ባልቀመጥ ባልጠየቅ ሌላ ጥያቄ የለሽም? እሺ ወደ ቀጣይ። አንድ ሴት ጠረን ደስ ይላል ብትልክ ምን ትመስልላታል? አመሰግናለሁ። ጠረን ደስ ይላል ብትልክ ቢች ሲጀመር ጠረኔ ምን አገባሽ ስለኔ ጠረን ሚስቴ ተጨነቅበት እንጂ ነው ይቻላል እንዴ? ሲጀመር ጠረንስ ኪሸታ ድረስ ለምትጠጋጋለህ ምን ውስጥ ነው የገባሁት? እናታችሁ ውስጥ እሺ ሌላ እኔ ከሶስተኛው ፎቅ ከምወድቅና አንተ ከ12ኛው ፎቅ ከምትወድቅ ሁለታችንም ባንወድቅ ይሻላል። ኧረ አንቺ አትውደቂ። በስመ አብ። እኔ ከ12 አንቺ ከ3 እኔ ከ12 ልውደቅ። እግዚአብሔር ማለት ሲጀመር ሴት ልጅ ምንም ነገር እንደማታደርግ ነው የሚሰማ። ምንም እንደማልችል ካንተ በታች እንደሆንኩ ነው የሚሰማ። በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ። ይሄ ፉክክር ነው እንዴ? ከ3ኛ ፎቅ መውደቅና ከ12ኛ ፎቅ መውደቅ ነው ሲጀመር። ውደቅ። እሺ በቃ ከ12 በስመ አብ ወልድ። በዛው ልትገላገለኝ ማለት ወይ አንዴ የለውበትም። በጣም አሰልቺ ሆኖብኛል። ምኖች አትቅም፣ አታጨስ፣ አትጠጣ፣ አታመሽ፣ ቺት አታረግብኝ። ዋት አትቅም፣ አትጠጣ፣ አታጨስ፣ ቺት አታረግብኝ። እና ምን ሆንሽ ታዲያ? ምን ሆንሽ ታዲያ? እስኪ ሞቅ አድርገው ትዳሩን ሰይ ማዲያት ሞቅ አድርገው ደስ ይላል። አልወጣብኝ 4 አመት ሞላል። ማናን 4 አመት የሞላኝ በትዳር መስላለሁ። ሳፍቼ አይ አቃተኝ፣ አንገብግበኝ፣ ጥላርገኝ። እስኪ ወዲላሰኝ እኔ ምን ደባል ባልታ እንደዚህ አይነት ሰው ማናቲ ከነገ ሳምንት ጀምራል። ቀጠረ ማታ ብሽታክ እንድትመጣ ማታ ሰክረክ እንደዚህ ያል ከዛ መጥተህ በቦክስ ጥም በጥፊ ይዛት እሺ እዚህ ፍቅር እንደዚህ ነው ወቅ ታየኝ። እስኪ እሺ አለ ክላስ ሄዶ የማያውቀው ልጅ ለፈተና ሲሄድ እሺ የኛው ጉድ ነው ይሄ ግን ማለት ነው። ጥያቄውን ካየው በጣም ያስረዳንን ነገር እኮ ነው የመጣው። ይሄ እኮ እዚህ ጋር ሰባተኛው ራሱ ነው የመጣው። is a love line pupil and I can friendly friendly ሲል በቃ ራሱ ጥያቄው ነው የመጣልኝ። በቃ መልሱን ተናግሮታል። እኔ የምለው አንዴ 9ኛውን ፎልስ ነው ያልኩት። ልክ ነኝ እንዴ? ኧረ አባ ትሩ ፎልስ የለውም። ትሩ ፎልስ እኮ የለውም ወንድም ያማል እና ይሄኛው በቃ ልክ በቃ አስረዳውን ያ ፈተናው ላይ መጣው ቀላል ነው በጣም ደግሞ ሁሉም ጥያቄዎች ቀላል ነው። ዲዩ ሻምቤ እኔ የምለው የ12ኛውን ማይክሮኮንድሪያ ነው ያልኩት። ልክ ነኝ እንዴ? ማይክሮኮንድሪያ ነው አባ እስከ 10 እኮ ነው እና ዲዩ ሳምቡ ሲል ግን እኔ የምላችሁ ያልተማረው እኮ ነው ያወጡት አይደል? ሁሉም ቀላል ሁሉም ያስረዳን በጣም ሁሉም የተመረረ ነው ያመጣን። ጭራሽ ያልተማረው ነው ቲቸር መላኩ ግን ምን ሆኖ ነው ያልተማረን ነገር እንዴት ያወጣል? ኧረ መላኩ ቲቸር መላኩ አይደለም እኮ ያስተምረን እኮ ማዛ እኮ ነሽ የምታስተምረን። ይሄን አንተ ነው ማዛ መላኩ አንድ አይደሉ እንዴ? ምንድነው አባ ያልተማረው ነው እንዴት ያወጣል? ኧረ ምን አርጉ ነው የምትለን አባ? ምን አርጉ አታነብም? የኔም ያንተም ታሪክ ነው። 10 ጥያቄ እኔ ለፈረው እንደማለም አባ ናና እስኪ በእናትህ ሲያሳዝኝ የኔ አባት። አቤት የኔ አባት። ወይኔ አባቴ እዚህ እንደዚህ እየሰራህ ነው የምትተዳደረው? አዎ ሃይላንድ እየለቀምኩ ነው። ቤት
ቤተሰብ ማስተዳደረው። የት ነው የምታድረው? ምናምን ትኖረው? ማደሪያ ቤት አለን። የቤት ኪራይ መክፈል አቅቶን አንድ እኔ ብቻ ነኝ ደግሞ የምሰራው። ስንት ነው የምትከፍለው? በወር 2500 ብር። እስኪ ግባ እስኪ ቆይ አባቴ ውስጥ እናውራ ነው። እንደዚህ ሃይላንዶች እየሰበሰብክ ምናምን ነው የምታስተዳድረው? አዎ 4 ልጆች አሉኝ፣ 2 ሴት 2 ወንድ። ሚስት ያለች እናትና አባቴንም እኔ ነኝ የማስተዳድረው። አይ በቃ ወንድሜ ነው ከውጪ መልእክት አድራሽ ነኝ። በቃ አንድ ታችን ከካናዳ ነው መልእክት የላከችልኝ። እንደ መልእክተኛው ይሰራ እኔም አለኝ ወንድሜ። ደብነ እንደ ያማል አንተን እኮ ነው የሚልህ። ደደብነ እንደ ሃይላንድ ነው የሰጠው። ቆይ ሃይላንድ ነው የሰጠው። ሃይላንድ ወንድሜ በፈጣሪ ስም በቃ ከዚህ በኋላ መለየት አለብን። አብሬት መሆን አልፈልግም። ዛሬ መች በቃ ቻው በይኝ እንጂ ታዲያ ከመልካሙን ልቅጠምሽ። እሺ መልካም ጊዜ። በቃ ምንድነው በቃ እንለያይ ብለሽ ትደነግጫለሽ? በቃ ጀረጂ እንዴ እና አንቺ ልለማመጥ ነው? አካምባሎ ራስ ኦፍ የዛሬው ቪዲዮቻችን ይሄን ይመስላሉ። በተለመደው በሚቀጥሉት ቪዲዮዎች እንገናኛለን። ሌላ በሚያዝናና ቪዲዮ እንገናኛለን ማለት ነው። እስከዛ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። የቢኒ ሪአክት ቤተሰብ ሆናችሁ ቻው።